ወዳጄ ሰው መንገድ ላይ ጉቶ አታስቀምጥ ወይም እንቅፋት አታስቀምጥ። ለምን መሰለህ? በብዙ እጥፍ በብዙ እጥፍ በዝቶ ተባዝቶ አንተ መንገድ ላይ ይጠብቅሃል። የተፈጥሮ ሕግ ነው። በሰዎች መንገድ ላይ እሾህ የምትቀብር ከሆነ ጉድጓድ የምትቆፍር ከሆነ አንተ ትገባበታለህ። አንተ በምንም ሁኔታ ብታመልጥ ያንተ ሰዎች ይገቡበታል። ያ ማለት ልጅ ሊሆን ይችላል፣ ወንድም ሊሆን ይችላል፣ እህት ልትሆን ትችላለች። ብቻ ያንተ የተባለ ሰው ይገባበታል። እመኔ። ስለዚህ በየትኛውም አይነት ሁኔታ የሰዎችን መንገድ ላለማበላሸት እንጣር፣ ወይም እጃችንና ሁሉ ነገራችንን ሰብስብ። ብዙ ሰዎች ብዙ ተስፋቸው ጨልሞ የተቀመጠው በእንደነዚህ አይነት ባህሪ ባላቸው ሰዎች ቀድመው እቅዳቸውን አውቀው መሰናክል ባበጁላቸው ሰዎች ተስፋቸው ተሟጦ ዓላማቸው ወደ ኋላ ሆኖ ከእግዚአብሔር ጋር እየተጋጩ እያማረሩ የሚኖሩት በብዛት በሰዎች አማካኝነት በሚቀመጥ እንቅፋት ወይም እሾክ ነው። ስለዚህ የጊዜ ጉዳይና የሁኔታዎች ካልሆኑ በስተቀር እኛ ባስቀመጥነው ጉቶ ወይም እንቅፋት ልክ በብዙ እጥፍ ተባዝቶ በእኛ ሕይወት ላይ እናገኘዋለን። ያንን እንቅፋት ግን ለጊዜው ሰዎችን ተስፋ እናስቆርጣለን። ወደ አልሆነ አቅጣጫቸውን እንዲያዞሩ ዓላማቸውን እንዲስቱ እናደርጋለን እንጂ የኛ ስራ እጥፍ ሆኖ ይከፈለናል። ስለዚህ ከቻልን ሰዎችን እናግዝ፣ ህልማቸውን እውን እንዲሆን እናግዝ፣ መንገድ እናሳይ። ካልቻል ለሰዎች እንቅፋት አንሁን። በተለይ በጎ መሳይ መጥፎዎች ስራችሁ መጥፎ፣ ፊት ለፊታችሁ በጎ የምትመስሉ ሰው ሐሳቢ የምትመስሉ እናንተ እጃችንን ሰብስብ። እንዲህ አይነት ባህሪ ያለብን ሰዎች ለምን? ለራሳችን ስንል ይሄ ነገር በብዙ እጥፍ በህይወታችን ይከፈለናል፣ ወደዳችሁም ጠላችሁም። ስለዚህ ለሰዎች እንቅፋት አንሁን። ለሰዎች በስውርም ሆነ በግልጽ እንቅፋት አናስቀምጥ። ከመንገዳቸው አናደናቅፋቸው። በእኛ ይፈጸማል።